መስከረም 11 1975 ከሌሊቱ 8 ሰዓት ቪሴሊያ ካሊፎርኒያ ከተማ ጭልጥ ያለ ጸጥታ ውስጥ ነች። የጋዜጠኛ መምህሩ ክላውድ በቤታቸው በሰሙት እንግዳ ኮሽታ ከእንቅልፋቸው ባነኑ። አይናቸውን ሲገልጡ ግን በልጃቸው ክፍል ውስጥ የሰው ጥላ ይታያቸዋል። ባዩት ነገር ተደናግጠው ልጃቸውን ለማዳን ጩኸታቸውን አቀለጡት። ነገር ግን ያ አረመኔ የሰረቀውን ሽጉጥ አውጥቶ 2 ጊዜ ተኮሰባቸው። ከዚያም በጨለማ ውስጥ ተሰወረ። ፖሊሶች ሲመጡ ያገኙት ፍንጭ ቢኖር ከሩቅ የሚሰማ የብስክሌት ድምፅ ብቻ ነበር። ደብዛው ጠፋ። ከጥቂት ወራት በኋላ ወደ ሳክራሜንቶ ከተማ በመሄድ ስልቱን ቀየረ። የሚያደርገው ነገር ግን በጣም ዘግናኝ ነው። ባሎችን በጫማ ማሰሪያ ካሰረ በኋላ ጀርባቸው ላይ የሸክላ ሳህኖች ይደረድርባቸዋል። ከዚያም አንድ ሳህን ይወድቅና ድምፅ ከሰማው ባለቤትህን እዚሁ ፊት አርዳታለሁ ብሎ ይዝትባቸዋል። እርሱ ግን በረጋ መንፈስ ኩሽና ገብቶ ምግባቸውን ይበላል። ቢራውንም እየጠጣ ሰዓታትን እዛው ያሳልፋል። የሚገርማቸው ግን ከዓመታት በኋላም ቢሆን ወደ ተጎጂዎች ስልክ ደውሎ ሄሎ፣ አሁንም እያየዋቸው ነው፣ እገላቸዋለሁ እያለ የስነ ልቦና ጫና ውስጥ ይከታቸዋል። በአንድ ወቅት የከተማ ነዋሪዎች በተሰበሰቡበት መድረክ ላይ አንድ ሰው በቁጣ ተነስቶ እኔ ባለሁበት ማንም ሰው ቤተሰቤ እንዲነካ አልፈቅድም ብሎ ተናገረ። ከ7 ወራት በኋላ ግን ያ አረመኔ ገዳይ ሆን ብሎ ያንኑ ግለሰብና ባለቤቱን አድኖ በማጥቃት ማንም ሰው ከእጁ እንደማያመልጥ በተግባር አሳየ። ዝርፊያው ወደ ግድያ ተቀየረ። በመላው ካሊፎርኒያ ከ175 በላይ ዘግናኝ ወንጀሎች የፈጸመው ይህ ግለሰብ በታሪክ ጎልደን ስቴት ኪለር በሚል ስያሜ ተመዘገበ። ታዲያ ይህ ገዳይ ለ40 ዓመታት ሳይያዝ ቆየ። ብዙዎች ሞቷል ወይም ከሀገር ወጥቷል ብለው አስበው የነበረ ቢሆንም ነገር ግን በ2018 ዓመተ ምህረት መርማሪ ፖል ሆልስ ዘመናዊ የዲኤንኤ ቴክኖሎጂን በመጠቀም የገዳዩን የራቀ ዘመዶች አገኘ። ፍለጋው በመጨረሻ ወደ አንድ አስደንጋጭ ሰው መራቸው፣ ጆሴፍ ጄምስ ጂአንጀሎ። ትልቁ ጉድ እዚህ ጋር ነው። ይህ ሰውዬ የቀድሞ የፖሊስ መኮንን ነበር። አዎ፣ ሕዝብና ሕግን ያስከብራል ተብሎ የሚታመን ሰው። ለካ ለዓመታት ጭራቁን ሲያሸብር የነበረው እርሱ ራሱ ነበር። ሚያዝያ 24 ቀን 2018 ዓ.ም ሲያዝ ውስጥ ያለው ሌላ ማንነት ነው ይህንን ያደረገው ብሎ ለማምለጥ ቢሞክርም በመጨረሻም ግን ፍርድ ቤት ሲቀርብ ያ ሁሉ ጉልበቱ አልቆ የሚንቀጠቀጥ ደካማና ሽማግሌ ሰው ሆኖ አረፈው። አያችሁ አይደል? ክፋት ለጊዜው ተሸሽጎ ሊቆይ ይችላል እንጂ ፈጽሞ አይጠፋም። እውነት ግን ምን ያህል ጊዜ ቢፈጅ ተቀብሮ አይቀርም። ዛሬ በጨለማ ውስጥ ተደብቀው ገና ያልተሰሙ ብዙ ታሪኮች አሉ። እነዚያን ታሪኮች አብረን እንፈትሻቸዋለን። ጥቁር ሳጥንን ሰብስክራይብ በማድረግ የዚህ ሚስጥራዊ ጉዞ አካል ይሁኑ። ቸር ያቆየን። ሻሎም